ባሉ ፌስቡክ ላይ ይተዋወቃሉ ማለት ነው። ፌስቡክ ላይ ነው የሚተዋወቁት። እሱ የአዳማ ልጅ ናት፣ እሱ ደግሞ የአዲስ አበባ ልጅ ነው እና በፌስቡክ ይተዋወቃሉ። በፌስቡክ ከተዋወቁ በኋላ ማውራት ጀመሩ ምናምን። ትንሽ 3 ወር 4 ወር እንዳወሩ እንገናኝ ምናምን ተባባሉና እሷ እኔ እመጣለሁ አለች አዲስ አበባ። ምክንያቱም ፕሮግራም ነበራት አዲስ አበባ፣ ሌላ የምትመጣበት ጉዳይ ነበራት እና መጀመሪያ እሱን አግኝታ ከዛ ወደ ጉዳዩ ልትሄድ ማለት ነው። ከዛ በኋላ ከተገናኙ በኋላ እሱ ጓደኛው ጋር ነው የመጣው፣ ብቻውን አልመጣም ማለት ነው። ከዛ ጓደኛውን አስተዋወቃትኝ፣ ተተዋወቁ ምናምን። ከዛ አብረው ምሳ በሉና ቡና ጠጡ ምናምን። እሷ ወደ ጉዳዩ ወሰዷት ማለት ነው። ከዛ ልክ ጉዳዩን ስትጨርስ አሳፍረዋት ወደ ሀገሯ ስትሄድ እነሱም ተመለሱ። ከዛ እንደዚህ እያሉ ቆዩ። ከዛ ከጊዜ በኋላ እሱ ስልክ ማንሳት አቆመ። በየመሃሉ ምናምን እየተገናኙ ነበረ፣ በየወሩም በየ15 ቀኑም እሱም እየሄደ እሷም እየመጣች ማለት ነው። ከዛ በኋላ የሆነ ጊዜ ላይ ግን እሱ ስልክ ማንሳት አቆመ። ቢደወለት አያነሳም፣ ብትጽፍለት አይመልስም። እና በጣም ሲጨንቃትኝ ጓደኛውን ደወለችለት። ስልኳ አላት ግን ደውላለት አታውቅም። እና ጓደኛውን ደውላ ስልክ አያነሳም፣ ምን ሆኖ ነው ደህና ነው ወይ ምናምን ብላ ትጠይቀዋለች። እሱም አይ ደህና ነው ምናምን ብሎ ይመልስላታል። ግን ማዘሩ ሙታ ነው፣ ለካ እናቱ ሙታ ነው የጠፋው እና ማዘሩ ሙታለች ምናምን እና ሀዘን ላይ ነው፣ ለዛ ነው የማያናገርሽ ምናምን ይላታል ማለት ነው። ከዛ በኋላ እንደዚህ እያሉ እሱ ማዘኑን እስከሚጨርስ እሷ ጋር አልተደዋወለም። ምናልባት ግንኙነታቸው ጠበቅ ያለ ላይሆን ይችላል አላውቅም፣ ግን አልተደዋወሉም ነበረ። እና ጓደኛው ጋር ግን ማውራት ጀመሩ በደንብ። የሚደውልላታል እየበረታ ነው እያለ የተደውልለታል ምናምን እና መደዋወል ጀመሩ ሞር ይበልጥ ማለት ነው። ከዛ በኋላ ፌስቡክ ላይ አዲስ ተጠያየቁ እና ቴክስት ይደራረጋሉ። እንደዚህ የሚያስቅ ምናምን ቪዲዮ ምናምን ሲያገኝ ልክላታል፣ እሷም ስታገኝ ትልክለታለች። ከዛ በዛ በሆነ ነገር መወያየት ምናምን ጀመሩ ማለት ነው። በዛ መሀል በፍቅረኛዋ ተመልሶ እያወራት ነው ኖርማል። ግን ጓደኛው ጋር እንደምታወራ ለሱ በግልጽ አልነገረችውም፣ ግን ታወራለች ጓደኛው ጋር። እና ከዛ ጓደኛው ደግሞ ፌስቡክ ላይ እሷ ታናሽ እህቷ ጋር የተነሳችውን ፎቶ ፖስት ታደርጋለች ማለት ነው። እና እህትሽን ዳሪኝ ምናምን እያለ የቀልድ አስመስሎ ይጠይቃታል። እሷም ችግር የለውም ምናምን ትለዋለች። እምቢ አላለችው። ችግር የለም እድርሃለሁ ምናምን ትለዋለች። ግን እንደ ቀልድ አስመስላ ነው እድርሃለሁ የምትለው ማለት ነው። ከዛ እሱም የምሩን መስሎትኝ ያወራሉ። ከዛ የእህትሽን መገኛ ስጪኝ ምናምን ይላታል። እሷ ደግሞ ልክ የእህትሽን መገኛ ማድራሻ ስጪኝ፣ ቁጥሯን ስጪኝ ምናምን ሲላት መቅናት ጀመረኝ። በባሏ ሳይሆን በባሏ ጓደኛ መቅናት ጀመረኝ እና ተናደደች። ውስጧ ተናዷል። ከዛ ራሷን ስታስብ ለካ ከፍቅረኛዋ እና እሱን ትወደዋለች፣ ፍቅረኛዋም አለ። ከማንኛቸው ትሆን ያኔ መምረጥ አልቻለችም። ለኛው እህቷን ወዶ የእህትሽን አድራሻ ስጪኝ እያለ ነው። ያኛው ደግሞ ጥሩ ሰው ነው፣ ጥሩ ይሰራል፣ እንደ ወጣት አይደለም፣ ጥሩ አመለካከት አለው። ግን ይሄኛው ምኑ እንደሳባት አላውቅም። ይሄኛውን ወዳ እየተመታታች ነው ወይ? ይሄኛው እንኳን የሚወዳት አይነት ቢሆን ጓደኛቸውን አላውቅም። ይህም ጥሩ ምክር አይደለም፣ ግን አብረው የሚሆኑበት እድል ይኖር ነበር። ግን እሱ ታናሽ እህቷን የወደደው፣ እሷ ደግሞ እሱን ወዳለች። ያኛው ልጅ ምስኪን ከመሀል ቤት ቀረ እና ተምታታ መሀል ቤት ቁጭ ብላለች። እና አንዳንድ ጊዜ የመጣልንን አሰሱንም ገሰሱንም ከምንቀበል መጀመሪያ እርግጠኛ መሆን በምርጫችን። አሁን ይቺ ልጅ እውነት ፍቅረኛዋን የምትወደው ቢሆን ኖሮ 30 ሌላ ሰው ቢመጣ አታፈቅርም ነበር። ከዛ የበለጠ ቆንጆ እንኳን ቢሆን፣ ከዛ የበለጠ ስማርት እንኳን ቢሆን፣ ከዛ የበለጠ ሀብታም እንኳን ቢሆን መጀመሪያን ሰው ወዳው ከሄደች አትወደውም ነበር። ግን አንዳንድ ጊዜ ምንድን ነው ዝም ብለን በቃ ሲንግል ስለሆነም ብቻ፣ ብቻችንን ስለሆነም ብቻ፣ ሰው በህይወታችን እንዲኖር ብቻ ብለን የምንጠጋቸው ሰዎች አሉና እነዛን ሰዎች እንጎዳቸዋለን። ምክንያቱም አብረናቸው አንሆንም። አሁን እቺ ልጅ እንደዛ ነው ያደረገችው። አሁን እንዴት ነው እሺ ጓደኛውን እያፈቀረች ጓደኛው እህቷን እየፈለገ እሷ ያኛው ጋር የምትሆነው? በጣም ከባድ ነው። እና አንዳንድ ጊዜ አገባች ለመባል ወይ ደግሞ ሰው አላት ለመባል ሰውን ባንቀርብና የሰው ህይወት ባናበላሽ ጥሩ ነው። እንደኔ ሀሳብ ግን በቃ እኔ አንተ ጋር መሆን አልችልም ምናምን ብላ ብትለየው ደስ ይለኛል። ህይወቱን ከምታበላሸው አንተ ጋር መሆን አልችልም፣ ይቅርታ አድርግልኝ ወንድሜ፣ ከዚህ በኋላ በወንድምና በእህት እንጠያይቃለን ብላ ግንኙነቷን ሙሉ ለሙሉ ብታቆም በጣም ደስ ይለኛል። ምክንያቱም ይሄ የሰው ህይወት ማበላሸት ነው። እህቷንም ደግሞ ከልጅየው ጋር ለማገናኘት፣ ምክንያቱም ነገም ራሱ
እህቷና ልጅየውን አብራ ባየቻቸው ቁጥር የሰው ልጅ አስተሳሰቡ መጥፎ ነው እና መጥፎ ነገር ልታስብባቸው ትችላለች። እሷም ያልፈለገችው ሰይጣናዊ ሀሳብ ሊመጣባት ይችላል። ስለዚህ እህቷን አለመገናኘት ሙሉ ለሙሉ ከእነሱ ጋር ያላትን ግንኙነት ማቋረጥ ብዬ ነው የማስበው እና እንደዛ ብታደርጊ ጥሩ ነው ብዬ አስባለሁ። እንደኔ አመለካከት ያው ውሳኔው ያንቺ ነው። እንግዲህ የዛሬ ታሪካችን ይህን ይመስላል። ባይ